ሰላም እንዴት ናችሁ? እንግዲህ ቢቲኤን ቦይስ የሚል የዩቲዩብ ቻናላችን ነው። እንኳን ወደ ቻናላችን በሰላም መጣችሁ። እንግዲህ የዩቲዩባችን የመጀመሪያ ቪዲዮ የመጀመሪያ ብሎግ እንግዲህ በቅዱስ ገብርኤል ዓመታዊ በዓል እንግዲህ ጀምረናል። እንግዲህ ያው በዚሁ እግዚአብሔር አምላክ ቅዱስ ገብርኤል እንግዲህ ቆንጆ የዩቲዩብ ጊዜና ዓመታትን እንደምናሳልፍ ተስፋ አደርጋለሁ። እንግዲህ አሁን እንደምታዩት ከልጆቼ ጋር ከእህቶቼ ጋር ቅዱስ ገብርኤልን ለማንገስ እግዚአብሔርን ለማመስገን እንግዲህ እንደዚህ አምሮብን እየሄድን ነው። እንግዲህ በዚህ ቪዲዮ በቻልኩት አቅም እንግዲህ ስንሄድ ያለውን ሁኔታ አሳያችኋለሁኝ። ቤተሰቦቼ ጋር ነበር ለማክበር የሄድኩት። እናትና አባቴ በጠዋት ነበረ የሄዱት እና እኛ ለብቻችን ነው እየሄድን ያለ ነው። እንግዲህ ባጃጃችን ውስጥ ገባን። በባጃጅ ነው እየሄድን የነበረው። በጣም ነገር ነው እና በሚገርም ሁኔታ ከልጆች ጋር በጣም አልተመቸኝም ነበር። ውስጥ ያለውን ነገር በቃ ልጆች በጣም ብዙ ህዝብ ነበረ። ውስጥ ያለውን ለመቅረጽ ያን ያህል አልተመቸኝም። ለዛ ነው ያልቀረጽኩት። እና እንግዲህ ገብተን ጸልየን የተመለስን ነው። እዚህ ጋር ደግሞ ጠላ የተሸጠ አግኝተን እንግዛ ብለን እንግዲህ ጣዕሙን ቼክ እያደረግን ነው። እና በጣም የሚገርም በዓል ነበረ። ጥምቀት ነበር የሚመስለው የሰው ብዛት። በእውነት በጣም ነው ደስ የሚለው። እንግዲህ ቅዱስ ገብርኤል አባታችን ጸሎታችንን የሚሰማን ይሁን። ለእናንተም እንደዛው እመኝላችኋለሁ። ስለዚህ እዚህ ጋር ጠላችንን አጣጣምንና ጣዕሙን አድንቀናል። ልጆቼንም እዚህ ጋር እቺ እህቴ ናት፣ ትንሿ እህቴ ናት። እዚህ ጋር ቀመስኳት። ልጆቼን ቴስት እንዲያደርጉት እያረኳቸው ነው። እንትን የዓመት ምናምን በዓል ሲሆን ደስ ይላል። የስንዴ ዳቦና ጠላ በጣም ደስ ይላል ነው። እንደዛ አደረገን። እዚህ ጋር እንግዲህ ትንሽ ልጅ አልሄድም ብሎ እንግዲህ ቼቼ ነው አድርገው ይሄዳሉ። ትራንስፖርት መጠቀም አይቻልም። መንገድ ተዘግቶ ነበር። በጣም ነው የሚሞቀው፣ በጣም ነው የሚደክመው። ግን ያው በረከቱ ይበልጣል። ስለዚህ እኔም እንዲቀዝላል እዚህ ጋር ነው ትንሽ ቀዝቀዝ እንበል ብለን እንግዲህ ኬክ ቤት ገብተን ኬካችን ልንበላ ነው። ስለዚህ እንግዲህ እንደ ማበረታቻም የመጀመሪያ ቪዲዮም ስለሆነ ላይክ፣ ሼር፣ ኮሜንት በመጻፍ እንዲሁም ሰብስክራይብ በማድረግ እንድትተባበሩኝ እላለሁ። እንግዲህ ከዚህ በኋላ ቆንጆ ቪዲዮዎችን እየሰራሁኝ እለቃለሁኝ። ራሴን እንግዲህ አፕዴት አደርጋለሁ ብዬ አስባለሁኝ። እና ሰብስክራይብ እያደርጋችሁ ሰፖርታችሁን አሳዩኝ። አመሰግናለሁ። መልካም ጊዜ ይሆናል።